ሰላም እንዴት ናችሁ? ውድ የዚህ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ለዛሬ ይዤላችሁ የመጣሁት አማርኛ በእንግሊዘኛ ይሆናል ማለት ነው። ስለዚህ የአማርኛ ፊደላትን እንዴት በእንግሊዘኛ እንደምንጽፍ የምናይና የምንማማር ይሆናል። ስለዚህ ወደ ትምህርቱ ከመሄዳችን በፊት በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብንና ሌሎችንም የትምህርት አይነቶች እያስተማረን ስለሆነ በኦንላይን መማር የምትፈልጉ በሙሉ ፕላስ 251 በማስቀደም 991 00 94 76 በኢሞ በቴሌግራም በዋትስአፕ እንዲሁም በሌሎችም የሶሻል ሚዲያ አማራጮች በመደወል መማር ትችላላችሁ። ለቻናላችን አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ይጀምሩ። ሐሳብ አስተያየት ካላችሁ በኮሜንት ያስቀምጡልን። ስለዚህ ቀጥታ ወደ ትምህርቱ እንሄዳለን። ስለዚህ እንዳልኳችሁ የምንጀምረው ምንድነው እነዚህ የአማርኛ ፊደላትን እንዴት በእንግሊዘኛ እንደምንጽፍ ነው የምንማማር ማለት ነው። እሺ ስለዚህ ወደ ትምህርቱ ከመሄዳችን በፊት መጀመሪያ ላይ የምናየው መጀመሪያ የእንግሊዘኛ ፊደላትን ነው። መጀመሪያ የእንግሊዘኛ ፊደላት እናያለን። ስለዚህ የእንግሊዘኛ ፊደላት ስንል እንግዲህ በአጠቃላይ 26 የእንግሊዘኛ ፊደላት አሉ። ከነዚህ ከ26 የእንግሊዘኛ ፊደላት ውስጥ 5 አናባቢዎችን እናገኛለን ማለት ነው። ስለዚህ አናባቢ የምንላቸው ተናባቢዎችን ተከትለው ድምጽ እንዲቀየር የሚያደርጉ ፊደላት ናቸው ማለት ነው። ስለዚህ ከነዚህም ውስጥ የመጀመሪያው ማን ነው? ኤ ነው። ኤ ዩ አይ ኢ እና ኦ። ስለዚህ እነዚህ አምስቱ ኤ ዩ አይ ኦ የምንላቸው እነዚህ ፊደላት ምንድናቸው ማለት ነው? አናባቢ ብለን የምንጠራቸው ናቸው ማለት ነው። ስለዚህ ከነዚህ ከአምስቱ ውጭ ያሉት 21ዱ ደግሞ ምን ብለን እንጠራቸዋለን? ተናባቢ እንላቸዋለን። ስለዚህ እነዚህ ቤተሰባቸውን በምንዘረዝርበት ሰዓት የሚቀያየሩት ምኖች ናቸው ማለት ነው? አናባቢዎችን በመቀያየር ድምፁ እንዲቀየር እናደርጋለን ማለት ነው። ስለዚህ ለምሳሌ ሀ የሚለውን ስናይ ሀ ለማለት ማንን እንጽፋለን? ተናባቢዋን ኤችን እንጽፋለን። ከዛ ኤን እናስከትላለን። ስለዚህ የመጀመሪያ ቤተሰቦች ከሆኑ በአጠቃላይ ማን ነው የሚያስከትሉ ማለት ነው? እነዚህን ነው የሚያስከትሉ። ተመሳሳይ የሆነ አናባቢን ያስከትላሉ። ስለዚህ ከሀ ውጭ ያሉት ሌሎቹ ተመሳሳይ አናባቢን ያስከትሉ፣ ያ ማለት ኢን ያስከትላሉ ማለት ነው። ስለዚህ ሀ ስንል ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች፣ ሆ ኤች ኦ። ስለዚህ መጀመሪያ ላይ ኤ እናስገባለን። ሁለተኛ ቤተሰብ ላይ ማንን ያስከትላል ማለት ነው? ዩ። ስለዚህ ተናባቢው ኤች ሲደመር አናባቢው ዩ። ሶስተኛ ቤተሰብ ላይ አይ፣ አራተኛ ቤተሰብ ላይ ኤ፣ አምስተኛ አይ ኢ፣ ስድስተኛ ደግሞ ብቻውን እናስቀምጣለን። ስለዚህ ተናባቢውን ብቻ እናስቀምጣለን። ሰባተኛ ቤተሰብ ላይ ኦ ይከተላል ማለት ነው። እሺ በመቀጠል ማን አለ? ለ። ለ ብለን ለመጻፍ አሁን ደግሞ ማንን እንጠቀማለን ማለት ነው? ኤል ኢ፣ ለ ኤል ኢ። ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ፣ ል ኤል፣ ሎ ኤል ኦ። ሌላው አሁንም ሀ ነው። ስለዚህ ይሄኛው ሀሌታው ሀ የምንለው ነው። ይሄኛው ደግሞ ሀመሩ ሀ ብለን የምንጠራው ነው። ስለዚህ ልዩነታቸው በምንድነው የሚሆን ማለት ነው? በጽሁፍ ቅርጻቸው ነው የሚሆን ማለት። ስለዚህ ተመሳሳይ ድምጽ ነው ያላቸው፣ ልዩነታቸው የጽሁፋቸው ቅርጽ ነው የሚሆን ማለት። ስለዚህ ይህንም አሁንም ሀ ብለን እናነባዋለን። ሀ ለማለት ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች፣ ሆ ኤች
ኦ። ሌላው ማን ነው? ማን ብለን እናነባዋለን? መ መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም አይ ኢ ም ኤም ሞ ኤም ኦ። ሌላው ደግሞ ሰ ነው። ሰ ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ አይ ኢ ስ ኤስ ሶ ኤስ ኦ። እሺ ከዛ በመቀጠል ማን አለ? ረ ረ አር ኢ ሩ አር ዩ ሬ አር አይ ራ አር ኤ ሬ አር አይ ኢ ር አር ሮ አር ኦ። እሺ ይሄኛው ደግሞ ማን ብለን እናነባለን? ሰ። አሁን እችኛዋና እችኛዋ ምንድን ናቸው? ተመሳሳይ ናቸው። ስለዚህ ይሄም ሰ ነው፣ ይሄኛውም ሰ ነው። ስለዚህ ይሄኛው ንጉሱ ሰ የምንለው ነው። ይሄ ደግሞ እሳቱ ሰ የምንላቸው ናቸው። ስለዚህ ይሄም ሰ ነው፣ ይሄም ሰ ነው። ልዩነቱ አሁንም እንደ ቀደም እንዳልኩት እንደ ሀሌታ ውሃና እንደ ሀመር ውሃ ልዩነታቸው በምንድን ነው የሚሆን? በጽሁፋቸው ቅርጽ ነው ማለት ነው። ስለዚህ ይሄንም ሰ ብለን እናነባለን። ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ አይ ኢ ስ ኤስ ሶ ኤስ ኦ ሸ ኤስ ኤች ኢ ሹ ኤስ ኤች ዩ ሺ ኤስ ኤች አይ ሻ ኤስ ኤች ኤ ሼ ኤስ ኤች አይ ኢ ሽ ኤስ ኤች ሾ ኤስ ኤች ኦ ቀ ኬ ኢ ቁ ኬ ዩ ቂ ኬ አይ ቃ ኬ ኤ ቄ ኬ አይ ኢ ቅ ኬ ቆ ኬ ኦ በ ቢ ኢ ቡ ቢ ዩ ቢ ቢ አይ ባ ቢ ኤ ቤ ቢ አይ ኢ ብ ቢ ቦ ቢ ኦ ቨ ቪ ኢ ቩ ቪ ዩ ቪ ቪ አይ ቫ ቪ ኤ ቬ ቪ አይ ኢ ቭ ቪ ቮ ቪ ኦ ተ ቲ ኢ
ቱ ቲ ዩ ቲ ቲ አይ ታ ቲ ኤ ቴ ቲ አይ ኢ ት ቲ ቶ ቲ ኦ ቸ ሲ ኤች ኢ ቹ ሲ ኤች ዩ ቺ ሲ ኤች አይ ቻ ሲ ኤች ኤ ቼ ሲ ኤች አይ ኢ ች ሲ ኤች ቾ ሲ ኤች ኦ አሁን ደግሞ ሌላኛው ሀ ነው ማለት ነው። ስለዚህ ሶስተኛው ሀ ብለን የምንጠራው ነው ኃይለ ሥላሴ ሀ የምንለው ወይ ነው። ኃይለ ሥላሴ ብለን ለመጻፍ ስንጠቀም የምንጠቀመው የሀ ዘር ነው። ስለዚህ ይህንም እንደ ሌሎቹ እንደ ሀሌታ ውሃና እንደ ሀመር ውሃ እናንበዋለን ማለት ነው። ሀ ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች አይ ኢ ህ ኤች ሆ ኤች ኦ ነ ኤን ኢ ኑ ኤን ዩ ኒ ኤን አይ ና ኤን ኤ ኔ ኤን አይ ኢ ን ኤን ኖ ኤን ኦ ኘ ጅ ኤን ኢ ኙ ጅ ኤን ዩ ኚ ጅ ኤን አይ ኛ ጅ ኤን ኤ ኘ ጅ ኤን አይ ኢ ኚ ጅ ኤን ኞ ጅ ኤን ኦ አ ኤ ኡ ዩ ኢ አይ አ ኤ ኤ አይ ኢ እ ኢ ኦ ኦ። ስለዚህ እነዚህ የአዘሮች መጀመሪያ ላይ ገና መግቢያ ላይ አናባቢ ብለን ያየናቸው ናቸው። ስለዚህ ኤ ዩ አይ ኢ እና ማን ነው ኦ፣ እነዚህ አምስቱ አናባቢዎች ናቸው ማለት ነው። ከ ኬ ኢ ኩ ኬ ዩ ኪ ኬ አይ ካ ኬ ኤ ኬ ኬ አይ ኢ ክ ኬ ኮ ኬ ኦ ወ ደብሊው ኢ ው ደብሊው ዩ ዊ ደብሊው አይ ዋ ደብሊው ኤ ዌ ደብሊው አይ ኢ ው ደብሊው ዎ ደብሊው ኦ